ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ ዛሬ በመላው የኢትዮጵያ የሙዚቃ አፍቃሪ ትኩረት ያደረገበትን የቴዲ አፍሮ አዲሱን ኢትዮሪካ አልበም በዩቲዩብ ያስመዘገበውን አስገራሚ ውጤትና በገቢም ረገድ ምን ያህል ሊያገኝ ይችላል የሚለውን ዝርዝር ስሌት ይዘንላችሁ ቀርበናል። ከዩቲዩብ መረጃ በመነሳት ከራሱ የዩቲዩብ ቻናል አልበሙ በወጣ በ48 ሰዓት ውስጥ ብቻ 18ቱን ዘፈን ጨምሮ በአጠቃላይ 47.8 ሚሊዮን እይታዎች አግኝቷል። ከዘፈኖቹ ውስጥ ዳስጣል አንሳው 8.1 ሚሊዮን፣ ጀንበር 4.3፣ መሪማ 3.4፣ ሰመመን 3.2፣ ጽዮን 2.9 እንዲሁም የቀሩት ሌሎቹ 13 ዘፈኖቹ አንድ ላይ ያገኙት እይታ ተደምሮ 25.9 ሚሊዮን አካባቢ ነው። የነዚህ ጠቅላላ ድምር 47.8 ሚሊዮን እይታዎችን አግኝተዋል። የገቢ ስሌቱን ስናይ በዩቲዩብ የገቢ አከፋፈል መመሪያ መሰረት ለአንድ ሙዚቃ ቪዲዮ በየ1000 እይታዎቹ በትንሹ ከ1.5 ዶላር እስከ 3.5 ዶላር ሊከፍል ይችላል። ይህ እንደ ተመልካቹ ሀገር ይለያያል። የገቢ ግምቱ በዶላር እና በብር እንደ 2018-2026 የገበያ ዋጋ ዝቅተኛ ግምት ከሆነ በዩቲዩብ የገቢ አከፋፈል መመሪያ መሰረት 1.5 ዶላር ሲሆን ይሄ ወደ 71700 ዶላር አካባቢ ይሆናል። መካከለኛ ግምቱ ደግሞ በ2.5 የዩቲዩብ ገቢ አከፋፈል መመሪያ መሰረት ወደ 119500 ዶላር ሊመጣ ይችላል ማለት ነው። ከፍተኛ ግምቱ ደግሞ 3.5 ዩቲዩብ የገቢ አከፋፈል መመሪያ መሰረት 3.5 ዶላር ይሆናል። በዚህ ካየነው ደግሞ ወደ 167300 ዶላር አካባቢ ይመጣል። ይህም ብር በኢትዮጵያ ብር ሲሰላ አሁን ላይ ባለው የገበያ ምንዛሬ ሲሰራ ከ10 ሚሊዮን ብር በላይ ሊሆን ይችላል ማለት ነው። ስለዚህ ቴዲ አፍሮ ማስታወቂያዎቹን በዩቲዩብ ማስታወቂያ ብቻ ወደ 10 ሚሊዮን ብር በኢትዮጵያ ያገኛል ማለት ነው። ይህ ገቢ ከዩቲዩብ ማስታወቂያ ብቻ የተገኘ ሲሆን አርቲስቱ ከሌሎች የዲጂታል ገበያዎች እንደ ስፖቲፋይ፣ አፕል ሙዚክ እና ከሌሎች ከስፖንሰር የሚያገኘውን ገቢ ሲታከልበት የሳምንቱ አጠቃላይ ገቢው እጅግ ከፍተኛ እንደሚሆን ይገመታል። ኢትዮሪካ በኢትዮጵያ የሙዚቃ ታሪክ ውስጥ አዲስ የዲጂታል ክብረ ወሰን አስመዝግቧል።